ለምንድን ነው በቁርአንና በሐዲስ ቢድዓ በዚህ መልኩ የተወገዘው? ጥያቄ ነው። አሁን የምናወራው ስለ ጥበብ ማለት ነው። ለምን ቢድዓ በዚህ መልኩ የተወገዘ ሆነ? ለምን የዚህ በር ተዘጋ? ይህ ጥያቄ መመለሱ የብዙ ውዥንብሮች መልስን የሚያስገኝ ይሆናል ማለት ነው። ከዚህ አንፃር 4 ነጥቦችን መጥቀስ እንችላለን። የመጀመሪያው የቢድዓ በር ከተከፈተ ዲን የመቀየር በርም ይከፈታል። ዲኑ የመቀየሩ በር ይከፈታል። ምክንያቱም ሰዎች እንግዲህ በየጊዜው አዳዲስ ነገሮችን እቺ ምን አላት እቺ ከሸሪዓ ጋር አትጋጭ ይሆናል እያሉ ሲለጣጠፉና ሲጨማምሩ ከብዙ ክፍለ ዘመናት በኋላ የመጀመሪያው የጥንቱ ዲን ሌላ ይዘት ኖሮት ሌላ ዲን ሆኖ ነው የምናገኘው። ይሄ በድሮ ዘንድ ያለ ነው። ለምሳሌ ከኛ በፊት የነበሩ ህዝቦችን ማሰብ ዲናቸው ምን ይመስል ነበር መጀመሪያ። ከዛ በኋላ አንዱ ይሄንን ሲፈጥር ሌላው ደግሞ ያን ነገር ሲፈጥር ያ የመጀመሪያ ይዘት ተለቆ አዲስ ዲን የመሰረቱ ይመስላል። ስለዚህ ሸሪዓ ውስጥ ደግሞ ሁሉም ዘንድ ታዋቂነት ሊኖረው የሚገባ አንድ ትልቅ መሰረት አለ። ሰዱ ዘሪዓ የሚፈጥሩት ወደ አንድ መጥፎ ግብ በእርግጠኝነት ወይ ደግሞ በአመዛኝ ዝንባሌ የሚያመራ ነገር ሁሉ በሩ ይዘጋል። ወደ አንድ መጥፎ ግብ ወይ በእርግጠኝነት የሚያመራ ከሆነ ወይ ደግሞ በአመዛኝ ዝንባሌ የሚያመራ ከሆነ እንዳንዳንድ ሰዎች እኛ አይ ችግር የለም ስራው ግን ያችን ብቻ ታደርጋለ። ለዚህ ነው በሸሪዓ ጠጡ ግን አትስከሩ የሚባል ነገር የለም አይደል? ወደዚህ ነው የሚያመሩ በሮች ሁሉ ተዘግተዋል። ወደ ሌሎች መጥፎ ነገሮች የሚያመሩ በሮች ሁሉ ተዘግተው ነው የምናገኘው። ለምን? ለሰዎች የሚጠቅመው አካሄድ ይሄ ነው። ሰዎች ዝንባሌ ያላቸው የሆነ በር ሲከፈትላቸው እንደ ውሃ ናቸው ይፈሳሉ። ስለዚህ ሸሪዓ ደግሞ የተደረገው እኛ ራሳችንን ከምናውቀው የበለጠ ከሚያውቀን ጌታ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። ከዚህ አንፃር ሰዎች ይሄ አይነት ዝንባሌ ያላቸውና በዚህ በኩል የተከፈተው በር ምናልባት መቼም ላይዘጋ ይችላል። ስለዚህ ከሆነ ቁረይሾችን የምትመለከቱ በፊት እነሱ ዘንድ የነበረውን የኢብራሂም አለይሂ ሰላም ዲን ርዝራዥ እንኳን በተገቢ መልኩ ማቆየት እንዳልቻሉ መገንዘብ እንችላለን። የተለያዩ የቢድዓ አይነቶችን ፈጥረው ነበር። ለምሳሌ በግመሎች ላይ የሚነዟቸው አንዳንድ የተለያዩ አመለካከቶች ነበሩ። አንዳንድ ግመሎች ይሄን ያህል ከወለዱ እነሱን መብላትም ሆነ በእነሱ ላይ መጋለብ አይቻልም። አንዳንዶቹ ደግሞ ለሴቶች እንጂ ለወንዶች ነው፣ ሌሎቹ ደግሞ ለወንዶች እንጂ ለሴቶች አይበሉም። እንዲህ እያሉ አላህ ያደነገውን ነገር ሁሉ እንደሚለው አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾችና ምዕራፎች ተነግረዋል። ሱረቱል አንዓም፣ ሱረቱል ማኢዳ ላይ ማ ጀዐለ አላሁ ሚን በሒረቲን ወላ ወሲለቲን ወላ ሐም ወላኪነ አለዚነ ከፈሩ የፍተሩነ ዐለ አላሂ አልከዚበ ወአክሰሩሁም ላ ያዕለሙን። ስለዚህ ይሄ አይነት አዳዲስ ተግባራትን አላህ ሱብሓነሁ ወተዓላ ማምጣታቸው አላህ ሱብሓነሁ ወተዓላ እነሱ ይሄን ነገር ማምጣታቸውን ያወገዘን ያለ አም ለሁም ሹረካኡ ሸረዑ ለሁ ሚነ ዲን ማ ለም የእዘን ቢሂ አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂ አላህ ያልፈቀደውን ከዲን የሚደነግጉላቸው ተጋሪዎች አሏቸው ይላል። ስለዚህ ይሄ አላህ ያልፈቀደው ነገር እንደዚህ እንደማይቆጠር የሚያሳይ ግልጽ መረጃ ነው ማለት ነው። ስለዚህ ይህ ቢድዓ ሙሉ ለሙሉ የተወገዘ እንዲሆን እንደ ጥበብ ከሚጠቀሱ ነገሮች መሆኑን ማየት ይቻላል ማለት ነው። ሌላው ደግሞ ሁለተኛው ምክንያት ወይም ጥበብ ቢድዓ ይዘቱን ካየን استدراك على الشارع አላህ ሱብሓነሁ ወተዓላ የሞላውን ዲን እሱ የደነገገውን ድንጋጌ እኛም በእንደሱ አይነት መስራት እንችላለን። እንደዚህ አይደለም የሚፈልገው خلاص እኛም እሱ አይነት እኮ ዒባዳዎችን የመረጥን አንተን ማምለክ እንችላለን ብለን የጎደለውን እየሞላን ነው ማለት ነው። ይሄ ደግሞ አይደለም። አላህ ሱብሓነሁ ወተዓላ ይህን ሞልቶታል። እንደምታውቁት ኢማም ማሊክ በዚህ ጉዳይ ላይ ያሉ من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة قال لأن الله يقول اليوم أكملت لكم دينكم إذا زارنا من قالوا استدلالة الإمام مالك هنا اسم الكتب በኢስላም አንድን ቢድዓ ሰርቶ ጥሩን ቻለ ሰው ካለ ረሱል ሰለላሁ ዐለይሂ ወሰለም መልካቸውን ሙሉ ለሙሉ አላደረሱም ብሎ እንደሞገተ ይቆጠርበታል። ተዘዋዋሪ መልእክቱ ይሄ ነው። በቀጥታ በአፍ ቢናገር ኖሮ በኢስላም ጥርቅ ብሎ ነበር የሚያጠው። ነገር ግን ነህና ከፊሩ ቢላዝም እንደሚታወቀው ግን ላዚሙ ወይም ደግሞ ተዘዋዋሪ መልእክቱ ባጢል ከሆነ መልእክቱ ራሱ ባጢል መሆኑን እንደማሳያ እንጠቀምበታለን። ስለዚህ አላህ ሱብሓነሁ ወተዓላ የደነገገውን ነገር እንዳለ ተቀብሎ ማስተናገድ እንጂ ከበስተኋላው ደግሞ ሌላ ነገር መጨመር እስቲድራክ ነው፣ የጎደለውን መሙላት ነው፣ እኛም እንችላለን እያሉ መናገር ነው። ይሄ ደግሞ አደገኛ ስሜትን በልብ ውስጥ የሚያሰጥ ከመሆኑ አንፃር የዚህ በር ዝግ ሆኗል ማለት ነው። ሌላው ሶስተኛው ጥበብ ደግሞ አንድ ሰው አላህ ሱብሓነሁ ወተዓላን በትክክል የሚያስደስተውና የእሱን ጌታ የሚያጎናጽፈውን ተግባር ሙሉ ለሙሉ ለይቶ ማወቅ አይችልም። ይህን ማወቅ የሚችለው አላህ በመልእክተኞቹ አማካኝነት በነገረው መሰረት ብቻ ነው። አላህ ያልነገረንን ነገር እንዴት ጥሩ ብለን እናውጃለን? ይሄ ተግባር በዚህ መልኩ ከተፈጸመ አጅር ያስገኛል ስትል ወይ ደግሞ ጥሩ ነው ብለህ ይሄን ነገር ስትፈጽም የአላህን ውዴታ የማገኝበት ሌላ መንገድ ነው እያልኩ ነው። አላህ ሱብሓነሁ ወተዓላ ወላሁ ያዕለሙ ወአንቱም ላ ተዕለሙን።
አላህ ያውቃል እናንተ ግን አታውቁም ብሏል። ታዲያ እኛ በተዘዋዋሪ እኛ የምናውቃለን እያልን እየተጻረረን ነው የሚሆነው። ስለዚህ ያ እንዳይሆን ጥንቃቄ ከማድረግ አንጻር ይህንን ነገር አላህ ነው። እንደሚታወቀው ሰዎች የአላህን ጌታ የሚያገኙበትን ትክክለኛ መንገድ በዝርዝር ማወቅ የሚችሉት ከአላህ ዘንድ በመጣላቸው መልእክት ብቻ ስለሆነ እኮ ነው አላህ መልእክተኞችን በዚህ መላክ ያስፈለገው። ለዚህ እኮ ነው የሚላክ መልእክተኞችን እንደኛው ሰው ያደረጋቸው፣ ለእኛ ሙሉ ለሙሉ አርአያ እንዲሆኑ፣ በተግባራቸው ለእኛ አርአያ እንዲሆኑ፣ በቃላቸው አርአያ እንዲሆኑ። ለዚህ ነው ቁረይሾች ከነሱ ቤት የነበሩት ከሃዲያን እንደሚሉት ሁሉ ለምንድን ነው ለእኛ መላእክት የማይላክልን? መልእክተኛ ከተላከልን እንደኛ አይነት ሰው አይደለም እኛ የምንቀበል፣ መላእክት ከላይ ይውረድልን ይሉ ነበር። አላህ ስብሓነሁ ወተዓላ ምን አላቸው? ወለው ጀዐልናሁ መለከን ለጀዐልናሁ ረጁላ፣ በትክክል መለክ ወይ መልአክ ቢሆን ኖሮ ራሱ ሰው እናስመስለው ነበር። ወለለበስና ዐለይሂም ማ የልበስ። ለምን እንደዛ ነው ለነሱ የሚጠቅመው ነበር። ለሰው ልጆች የሚጠቅመው ይሄ ነው። ሰው ከሆነ ሰው ነው መላክ ያለበት። ቁል ለው ካነ ፊል አርድ መላኢከቱን የምሹነ ሙጥመኢኒነ ለነዘልና ዐለይሂም ሚነ ሰማኢ መለከን ረሱላ። መላእክት ቢኖር ኖሮ መላእክት ይላክላቸው ነበር። ነገር ግን አርአያ እንዲሆን ሰው ተላከ። ከዚህ አንጻር እኛ የእሱን መንገድ መከተል ብቻ ነው አማራጫችን ማለት ነው። አራተኛው ነጥብ ደግሞ ቢድዓ ሰዎች ራሳቸውን የሚበቁት ነገር ስለሆነ ስሜትን ወደ መከተል እንዲያዘነብሉ ይገፋቸዋል እና ከዚህ አንጻር ነው ሰለፎች የቢድዓ ሰዎችን የሀዋ ሰዎች የሚሏቸው አህለል ቢድዓ ወልአህዋ የሚሉት። ስለሆነም እነዚህ አራት ነጥቦች ባጭሩ ሰዎች ቢድዓን ወይም ደግሞ አዲስ አምልኮ ይዘት ያለውን ተግባራት እንዳይፈጽሙ የሚከለክሉ ጥበቦች ናቸው፣ ወይም የተከለከለበት ምክንያትን የሚያብራሩ ጥበቦች እንደሆኑ መናገር እንችላለን ማለት ነው። طالبا للعلم واعمل صالحا فهما إلى سبل الهدى سببان